በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ድረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነት ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን ማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው መጋቢት 5 ቀን የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን ዓመታዊ ክብረ በዓል በታላቅ ድምቀትና እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በዚህ ዕለት ምን ያደረጉበት ዕለት ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን፣ ይመክረን፣ ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። እንግዲህ ወደ ዛሬው ትምህርታችን ስንገባ መጋቢት 5 ቀን የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን ብለናል። ይህንን ክብረ በዓል ስናከብር ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ማን ናቸው? የት ተወለዱ? እናትና አባታቸው ማን ናቸው? ምን አይነት ተጋድሎንስ ተጋደሉ? በዚህ ዕለት ምን ያደረጉበት ዕለት ነው የሚለውን ማወቅ ያስፈልጋልና በጥቂቱ እንመለከታለን ማለት ነው። እንግዲህ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ የት ነው የተወለዱት ስንል ግብጽ ንሂሳ አካባቢ የተወለዱ ታላቅ አባት ናቸው። ታዲያ አባታቸው ቅዱስ ስምዖን ይባላል። እናታቸው ደግሞ ቅድስት አቅሌስያ ትባላለች። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ እናትና አባት ማለት ነው። ታዲያ አባታችን አቡነ ገብረ መንፈስ ቅዱስ የጻድቃን አለቃ የቅዱሳን የበላይ ተጋድሏቸውና ድንቅ ተአምራታቸው እንደ ሰማይ ከዋክብት የበዛ ቅዱስ ሰው ናቸው። ታዲያ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን ክብር መናገር የሚችል ምን አንደበት ነው? አስተውሉ። ጽድቃቸውን መናገር የሚችል ምን አንደበት ነው? ታዲያ በዛሬው ዕለት መጋቢት 5 ቀን ስለምንድነው ይህንን ክብረ በዓል የምናከብረው ስንል በዚች ቀን ተአምራቱና ትሩፋቱ እንደ ሰማይ ከዋክብት የበዛ የእግዚአብሔር ማደሪያ የሆነ ቅዱስ አባታችን አቡነ ገብረ መንፈስ ቅዱስ የዕረፍታቸው ቀን መታሰቢያ ስለሆነ ይህንን ክብረ በዓል በታላቅ ድምቀት እናከብራለን። አስተውሉ። ታዲያ ይህንን ክብረ በዓል ስናክብር የዕረፍታቸው ቀን መታሰቢያ ነው ስንል ዝም ብለን ማለፍ ሳይሆን መጽሐፈ ስንክሳራችን እንደሚነግረን ስለሳቸው ጥቂት መማማር አለብንና ይህን እናነሳለን ማለት ነው። አስተውሉ። የዕረፍታቸው ቀን መታሰቢያ ነው ስንል ቅዱስ አባታችን ምን አድርገዋል? ከእናትና ከአባታቸው ሲወለዱስ ምን አይነት ድንቅ ተአምር ተከናውኖ ነበር የሚለውን ስንማማር ቅዱስ አባታችን በተወለደባት ቀን ድንቅ የሆነ ስራን ሰራ። ምንድነው የሰራው ድንቅ ስራ ስንል ገና በተወለደባት ቀን ተነስቶ ከእናቱ እቅፍ ወርዶ ከጨለማ ወደ ብርሃን ላወጣኸኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን እያለ ለቅድስት ሥላሴ ሰግዷል፣ ምስጋናም አቅርቧል። ገና በተወለደባት ዕለት ማለት ነው። አስተውሉ እግዚአብሔር ቤተሰቦች። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ገና በተወለደባት ዕለት ሥላሴን አመስግኗል። ሕፃኑ ታዲያ 3 ዓመት በሆነው ጊዜ የእግዚአብሔር መልእክተኛ ቅዱስ ገብርኤል ወርዶ ሕፃኑን ከእናቱ እቅፍ አንስቶ ብዙ ባህታውያን ወዳሉበት ገዳም ወስዶ በደጅ አኖረው። ወደ አበብኔቱ ወደ አባ ዘመደ ብርሃን አድርሶ በአባ ዘመደ ብርሃን በዓት ደጅ ላይ አድርጎት ይህ መልእክተኛ ቅዱስ ገብርኤል ወደ ውስጥ ገብቶ ስለ ሕፃኑ እግዚአብሔር ያዘዘውን ሁሉ ለአባ ዘመደ ብርሃን ነገረው። አስተውሉ። በዚያን ጊዜ ታዲያ ነገሩ እውነት እንደሆነ ይረዳ ዘንድ አባ ዘመደ ብርሃን ተነስቶ ወደ ደጅ በወጣ ጊዜ መልአኩም እንደነገረው ሕፃኑ ከበር ተቀምጦ ፈገግታን ተመልቶ ብርሃንን ተመልቶ አገኘው። በዚህ ጊዜ እጅግ ደስ ብሎት ለእግዚአብሔር ሰገደ። ሕፃኑን አንስቶ ታቀፎ ወደ በዓቱ አስገባው። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስን ማለት ነው። አስተውሉ። ከዚያም ታዲያ በፍቅር በስነ ስርዓት አሳደገው አባ ዘመደ ብርሃን።
የዳዊትን መዝሙርና ቤተክርስቲያን የምትቀበላቸውን መጻሕፍት ሁሉ ብሉይና ሐዲሳትን ሁሉ አስተማረው። ከዚያም በኋላ ክህነት ይሰጠው ዘንድ ስሙ አብርሃም ወደሚባል ጳጳስ ወሰደውና ጳጳሱን ባየው ጊዜ ደስ አለው። የድቁና ማዕረግንም ሾመው። እንደ ቀዳሜ ሰማዕት እንደ ቅዱስ እስጢፋኖስ ጸጋንና ክብርን ሞገስን የተመላ ሆነ። ከጥቂት ቀኖች በኋላም በጌታችን ትእዛዝ ቅስና ተቀበለ። በጾም በጸሎት በስግደት በብዙ ትጋትም እየተጋደለ በበረሃ ውስጥ ብቻውን ኖረ። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በበረሃም ብዙ ዘመናትን ሲኖር ነፍሱን እንዲህ ይላት ነበረ። ነፍሴ ሆይ እወቂ፣ በእግዚአብሔር ፊት ራቁትሽን ትቆሚ ዘንድ እንዳለሽ፣ እንግዲህስ ጽኚ፣ በርቺ፣ ታገሺ ይላት ነበረ። ያስተውሉ። ታዲያ ቆዳው ከአጥንቱ እስኪጣበቅ ድረስ ያለ መብልና ያለ መጠጥ በእንዲህ ያለ ገድል ተጸምዶ ኖረ። ያስተውሉ። ያለ መብልና ያለ መጠጥ ቆዳው ከአጥንቱ እስኪጣበቅ ድረስ መኖር፣ መጋደል፣ መጸመድ ምን ያህል ከባድን የእግዚአብሔር ቤተሰቦች ለእኛ ለሰው ልጆች የሚከብደንን ግን ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በዚህ ሕይወት ኖረውበታል። በዚህ ተጋድሎ ኖረውበታል። አስተውሉ። ከእጽዋት ፍሬዎች ወይም ደግሞ ከእንጨት ስሮች አልተመገበም። ለስጋውም የሚጠቅም ምንም ነገር ምንም ምክንያት አልፈለገም። ለስጋው የሚጠቅም ነገርን ማድረግን አልፈልገም ጻድቁ አባታችን። ከብዙ ዘመናት በኋላ ታዲያ ለአባታችን ለአቡነ ገብረ መንፈስ ቅዱስ እግዚአብሔር እንዲህ አለው፣ ከእንግዲህ በዓለም ካሉ ሰዎች ከካህናት ከመነኮሳት ወይም ደግሞ ከምእመናን ሕዝባውያን እንዳያውቁህ አደርግሃለሁ። እንዳንተ ካሉ በቀር አንተ ራስህ ብትፈቅድ እንጂ ማንም እንዳያውቅህ አደርግሃለሁ። መላእክትም ዘወትር ይጎበኙሃል። የብርሃን ሰረገላም ይሁንልህ። መድረስ ወደምትሻበት ሁሉ ብረር። እኔንም ማየት በፈለክ ጊዜ ከአባቴና ከመንፈስ ቅዱስ ጋር በሦስትነት ታየኛለህ አለው። አስተውሉ እግዚአብሔር ቤተሰቦች። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ጌታችንን ማየት በፈለገበት ሰዓት ላይ በሦስትነቱ ሥላሴን መመልከት በፈለገበት ሰዓት ላይ ሁሉ መመልከት ይችል ነበረ፣ ተፈቅዶለት ነበረ። ወደሚሻበት ቦታ ሁሉ እንዲበር ወደ ፈለገበት ቦታ ሁሉ እየበረረ የፈለገውን እንዲያደርግም የብርሃን ሰረገላም ተሰጥቶት ነበረ። እኔን ማየት በፈለክ ጊዜ ከአባቴና ከመንፈስ ቅዱስ ጋር በሦስትነት ታየኛለህ የተባለ ታላቅ አባት ነው ጻድቁ አባታችን። ከዚህ በኋላ አሁንም ወደ ኢትዮጵያ ምድር ሂድ፣ በዚያም ከደይን የምታወጣቸው ነፍሳት አሉ አለው ጌታችን። ከዚህ በኋላ በስዕለ አድኖአቸው ላይ እንደምትመለከቱት 60 አንበሶች 60 ነብሮች በፊት በኋላ አጅበውት ወደ ኢትዮጵያ ምድር ተጓዙ። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ወደ ኢትዮጵያ ምድር ሲመጡ 60 አንበሶች 60 ነብሮች ከፊት ከኋላ አጅበውት ነበረ። አስተውሉ። እኛ ዛሬ አይደለም ከእንስሳ ጋር ልንኖር ቀርቶ ሰው ከሰው ጋር መኖር ያልቻለበት ዘመን ላይ ደርሰናል። እግዚአብሔር ቤተሰቦች፣ ወንድም ከወንድሙ ጋር መኖር የማይችልበት ዘመን ላይ ደርሰናል። ጻድቁ አባታችን ግን ከሰውም አልፎ ከመላእክት ጋር የሚኖሩ ነበረ። መላእክት ዘወትር ይጎበኟቸው ነበረ። ሥላሴን ማየት በፈለጉበት ሰዓት ሁሉ ሥላሴን ይመለከቱ ነበረ። እንስሳትንም ጭምር እንደፈለጉ ያዟቸው ነበረ። 60 አንበሶች ከፊት 60 ነብሮች ከኋላ አጅበዋቸው ወደ ኢትዮጵያ ምድር የተጓዙ የመጡ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በእውነት በረከታቸው በሁላችን ላይ ይደርብን። አስተውሉ። ታዲያ የእግዚአብሔር መልእክተኛ ቅዱስ ገብርኤል ከአንበሶችና ከነብሮች ጋር በነፋስ ሰረገላ አሳፍሮ ይመራው ነበረ። ወደ ምድረ ከብድም አደረሰው። አስተውሉ። ከዚያ ወደ ልዩ ተራራ ወደ ደብረ ዝቋላ ወሰደው። አባታችን ደብረ ዝቋላ ከደረሱ በኋላ በባህሩ ቆሞ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን አራቱንም ማዕዘን ተመለከተ። የኢትዮጵያን አራቱንም ማዕዘን ሲመለከቱ የኢትዮጵያ ሰዎች የሚሰሩትን ኃጢአታቸውን በዓይኖቹ ፊት የተገለጠ ሆኖ ተመለከቱ። አስተውሉ። አራቱንም ማዕዘን ሲመለከቱ የኢትዮጵያ ሰዎች ይሰሩት የነበረውን እየሰሩት ያለውን ኃጢአታቸው በደላቸው ሁሉ ግልጽ ሆኖ ተመለከቱ። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በእውነት ዛሬም ኃጢአታችን
በስቶ ሞልቶ ፈሷልና ይህ ሞልቶ የፈሰሰውን ኃጢአታችን በደላችንን ጻድቁ አባታችን አቡነ መንፈስ ቅዱስ ይመልከቱልን። ምሕረትን ያሰጡን፣ ይቅርታን ያሰጡን የእግዚአብሔር ቤተሰቦች በእውነት ዛሬ ትዳር አልጸና ያለው እሁድ እየተጋቡ ሰኞ የሚፋቱት ልጆች በስርዓቱ የማያድጉበት ለእናት ለአባታቸው የማይታዘዙበት ፍቅር የቀዘቀዘበት ሰላም የጠፋበት ወንድም ወንድሙን የሚገልበት ዘመን ላይ የደረስነው ኃጢአታችን በደላችን ሞልቶ ስለፈሰሰ ነው። ማንም ላይ ጣቱን አይቀስርም። በዚህ ዘመን ሁላችንም ኃጢአተኞች ነን፣ ሁላችንም በደለኞች ነን። በእውነት አቡነ ገብረ መንፈስ ቅዱስ በአማላጅነታቸው ያስምሩን፣ በረከታቸው በሁላችን ላይ ይደርብን፣ በቃል ኪዳናቸው ያስምሩን። በእውነት አስተውሉ። ወደ ኢትዮጵያ ምድር መጥተው አራቱንም ማዕዘን በሚመለከቱበት ጊዜ የኢትዮጵያ ሰዎች ይሰሩት የነበረውን ኃጢአት ሁሉ ተመለከቱ። በዚህ ጊዜ ጻድቁ አባታችን አቡነ መንፈስ ቅዱስ ያደረጉት ምንድነው ስንል በራሱም ተዘግዝቆ ተወርውሮ ወደ ባህር ውስጥ ገባ። አስተውሉ። ባህር ውስጥ ተዘግዝቆ ገባ። ከዚያ ምን አለ? እኒህን የእጅህን ፍጥረቶች የሆኑትን ካለማርካቸው ከዚህ ባህር እንደማልወጣ በእግሮቼም እንደማልቆም በሕያው ስምህ እምላለሁ አለ። በሕያው ስሙ ማለ። እንዲህም ሆኖ 40 ቀን 40 ሌሊት ስለ ኢትዮጵያ ሕዝቦች ስለ ኢትዮጵያ ምእመናን ይሰሩት ከነበሩት ኃጢአታቸው ይመለሱ ዘንድ ጌታችንም በምሕረቱ ይጎበኛቸው ዘንድ ገሃነመ እሳትን ሳይሆን ገነትን ያወርሳቸው ዘንድ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ለራሳቸው ሳይሆን ለኢትዮጵያ ሕዝብ ሲሉ በባህር ውስጥ ተዘግዝቀው ገብተው በጭንቅላታቸው ቆመው በእግራቸው እንደማይቆሙ ከዚህ ባህር እንደማይወጡ ካልማርክልኝ አልወጣም ብለው በሕያው ስምህ እምላለሁ ብለው ምለው 40 ቀንና 40 ሌሊት በባህር ውስጥ ተተክለው ቆዩ፣ ኖሩ። አስተውሉ። በዚህ ጊዜ በ40ኛው ቀን ስምህን የጠራውን መታሰቢያህን ያደረገውን እምርልሃለሁ የሚል ቃል በመልአክ አማካኝነት ወደ አባታችን መጣ። አባታችን አቡነ ገብረ መንፈስ ቅዱስም መልአኩን እንዲህ አሉት፣ መላውን የኢትዮጵያን ሰው ካልማርክልኝ ከዚህ ባህር አልወጣም አለው። በዚህ ጊዜ መልአኩ ካጠገቡ ሄደ። አስተውሉ። መላውን የኢትዮጵያን ሕዝብ ካልማርክልኝ በስተቀር ከዚህ ባህር አልወጣም አሉ። 40 ቀን 40 ሌሊት በባህር ውስጥ ቁልቁል ተዘግዝቀው በዚያ ሆነው ሳለ 40 ቀን 40 ሌሊት ቆይተው ሳለ ስምህን የጠራውን መታሰቢያን ያደረገውን እምርልሃለሁ ብሎ መልአኩን ቢልክለት መልአኩ ይህንን ቃል መጥቶ ቢነግረው እርሱ ግን መላውን የኢትዮጵያ ሕዝብ ካልማርክልኝ ከዚህ ባህር አልወጣም አለ። አባታችን ጻድቁ አባታችን አቡነ ገብረ መንፈስ ቅዱስም በዚያ ባህር ውስጥ 100 ዓመት ሙሉ እንደዚያ ሆኖ ኖረ። አስተውሉ። ቁልቁል ተዘግዝቆ 100 ዓመት ሙሉ ኖረ። ስጋው ሁሉ አለቀ፣ ደሙ በባህር ውስጥ ፈሰሰ። አጥንቶቹም እንደበረዶ ነጭ ሆነው ታዩ። አጋንንት በዚያ በባህር ውስጥ ቁልቁል ተዘግዝቆ ሳለ ከአራቱም ማዕዘን በየቀኑ 700 ሺህ 300 ሺህ እየሆኑ በመምጣት በቀስታቸው ይነድፉት ነበረ። እስከ 100 ዓመትም አጥንቶቹን በሻፎ ድንጋይ ይፍቁት ነበረ። ይህንን ሁሉ መከራ በትዕግስት ሲቀበል ኖረ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ። ስለኔና ስለናንተ ሲል፣ ስለ ኢትዮጵያውያን ሕዝቦች ሲል በአራቱም ማዕዘን ስለነበሩ በአራቱም ማዕዘን ኃጢአት ሲሰሩ ኃጢአታቸው ሞልቶ ሲፈስ ስለነበረው ምእመን ሁሉ ይምርለት ዘንድ 100 ዓመት ሙሉ ይህንን ሁሉ መከራ ስቃይ ታገሰ። ቁልቁል ተዘግዝቆ አጋንንት እየፋቁት እየነደፉት በዛ ውሃ ውስጥ አጥንቱ እስኪበሳሳ ድረስ ይህን ሁሉ መከራ ስቃይ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ሲታገስ በትዕግስት ኖረ 100 ዓመት ሙሉ። ከዚህ በኋላ ጌታችን ወደ እርሱ መጥቶ ከባህሩ ዳር ቆመ። አባታችን አቡነ ገብረ መንፈስ ቅዱስንም መላውን የኢትዮጵያን ሰው ምሬልሃለሁና ተነስተህ ውጣ አለው። ያን ጊዜ ወጣ። ከዛ ባህር ቁልቁል ተዘግዝቆ ከገባበት ባህር በወጣ ጊዜ አጥንቶቹም እንደ ወንፊት ቀዳዳ የተበሳሱ ሆነው ተገኙ። ደሙ በባህር ውስጥ ፈሶ አልቆ ነበረ። በዚህ ጊዜ ጌታችን እንዳሰሰውና ጤነኛ አደረገው። ወደ ምድረ ከብድም ሰደደው። አስተውሉ። ወደ ምድረ ከብድ ዘደደው። ከዙቃላ ማለት ነው። ከዚያም ወደ ላይ ወጥቶ ከፀሐይ በላይ
ከሰማይ በታች እስከ 7 ዓመት ኖረ። አስተውሉ። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ከፀሐይ በላይ ሆነው ከሰማይ በታች ሆነው 7 ዓመት በዛ ኖረዋል። ዳግመኛም ወደ ምድረ ከብድ ተልኮ እንደ አምድም የተተከለ ሆኖ 7 ዓመት ቆሞ ኖረ። 7 ዓመት ሙሉ ቆሞ ሲጸልይ ኖረ ማለት ነው። ወደ ሰማይ ሲመለከት ቅንድቦቹን አልከደነም ነበረ። ራሱን ወደ ሰማይ ዝቅ አላደረገም ነበረ። እጆቹንም ወደ ምድር ዝቅ አላደረገም፣ ወደ ሰማይ ዘርግቶ ነበረ። እንዲህ ሆኖ እንደ አምድ የተተከለ ሆኖ 7 ዓመት ሙሉ ቆሞ ኖረ። በዚህ ጊዜ ታዲያ በጻድቁ አባታችን በአቡነ ገብረ መንፈስ ቅዱስ ስዕለ አድኗቸው ላይ እንደምንመለከተው ከስር አንበሶች አሉ ብለናል። እነሱን ተመልክተናል። ከላይ ደግሞ አይናቸው ጋር የቁራ ምስል ይሳላል። ያ ስለምንድን ነው የሚለው ታሪኩን ስናነሳ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ለ7 ዓመታት አይናቸውን ወደ ሰማይ ዘርግተው ቅንድባቸውን እንኳን ሳይከድኑ እጃቸውን ወደ ሰማይ ዘርግተው ወደታች ዝቅ ሳያደርጉ ሳያጥፉ፣ አስተውሉ፣ ሳያጥፉ አንገታቸውን ወደ መሬት ዝቅ ሳያደርጉ 7 ዓመት ሙሉ እንደተተከለ አምድ ሆነው ሲጸልዩ ሰይጣን ዲያብሎስ በቁራ ተመስሎ መጣ። አይኖቹን ወደ ሰማይ ያንጋጠጡ ሆኖ አገኛቸው። በዚህ ጊዜ በራሱ ላይ ተቀምጦ 2 አይኖቹን አንቁሮ አሳወረው። አስተውሉ፣ አንቁሮ አሳወረው። እርሱ ግን ምንም ሳያጎድል እስከ 2 ሳምንት ድረስ እንደ ቀድሞ በመትጋት ይጸልይ ዘንድ ጀመረ ማለት አላቋረጠም ነበረ። ጻድቁ አባታችን እጁን ወደ ሰማይ ዘርግቶ ሲጸልይ ሳለ አይኑን ወደ ሰማይ አድርጎ ሲጸልይ ሳለ ቁራ መጥቶ ሰይጣን ዲያብሎስ በቁራ ተመስሎ መጥቶ አይኑን ቢያጠፋው እንኳን እርሱ ግን ጸሎቱን አላቋረጠም ነበረ። አስተውሉ እግዚአብሔር ቤተሰቦች፣ ዛሬኛ ጸሎት ጀምረን ወገቤን አመመኝ ብለን እንደምናቋርጠው አይደለም። ዛሬኛ ጸሎት ጀምረን ራሴን አመመኝ፣ እግሬን መቆም አቃተኝ፣ በር ተንኳኳ፣ እንዲመጣ እያልን ሰበብ እየፈለግን እንደምናቋርጠው አይደለም። ጻድቁ አባታችን ግን አይናቸው ታውረው እንኳን ይጸልዩት የነበረውን ጸሎታቸውን አላቋርጡም ነበረ። አስተውሉ፣ አላቋርጡም ነበረ። እንደ ቀድሞ ሆነው 2 ሳምንት ድረስ ጸሎታቸውን ሲያደርሱ ነበረ። ከዚህ በኋላ ሚካኤልና ገብርኤል መጥተው በፊቱ ቆሙ። በሁለቱ አይኖቹ ላይም እፍ አሉበት። ብርሃንም ሰጥቷቸው እንደ ቀድሞ ማየትን ጀመሩ። ከሰማይ ታላቅ ኃይል ተሰጥቶሃልና ጠላቶችን ትበቀላቸው ዘንድ ወደ ዝቋላ ሂድ አሉት። ከዚያም መላእክት ካጠገቡ ሄዱ። አስተውሉ። እርሱም ተነስቶ ወደ ዝቋላ ተጓዘ። በጎዳናም ሲጓዝ ታዲያ 3 ሽማግሌዎች ከእንጨት ጥላ በታች ተቀምጠው አየ። አባታችን ባያቸው ጊዜ ልሰወራቸው ብሎ በልቡ እያሰበ ሳለ እነርሱ ፈጥነው በእግዚአብሔር ዙፋን ተማጽነናሃል፣ 3ታችንንም በጀርባህ እያዘልክ አንዳንድ ምዕራፍ ሸኘን እንጂ አትተውን አሉት። አትተውን ብለው ተጣሩ። በዚህ ጊዜ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ጠጋ ብሎ ሲመለከታቸው ሁለመናቸውን ሽበት የከበባቸው የደከሙ ሽማግሌዎች ሆኖ አገኛቸው። አንደኛውንም አንስቶ በጀርባው አዘለው፣ ወደ 1 ምዕራፍም አደረሰው። ሽማግሌውም ከዚህ አሳርፈኝ፣ አንተ ደክመሃል፣ የማትበላ የማትጠጣ ስለሆንክ አለው። በዚህ ጊዜ አባታችን ሽማግሌ ሆይ በምን አወከኝ? እንደማልበላ እንደማልጠጣ በምን አወክ? ታውቀኛለህን አለው። በዚህ ጊዜ ሽማግሌው ሂደህ ባልንጀሮችን አምጣልኝ አለው። ተመልሶ 2 ወዳሉበት ደርሶ 2ኛውን ሽማግሌ በጀርባው አዝሎ አመጣው። ቀድሞ ሽማግሌው ጋር አድርሶ አብሮ አስቀምጣቸው። 3ኛውንም ተመልሶ 3ኛውን አንስተው ሽማግሌ አዝሎ 2 ወዳሉበት አድርሶ በአንድነት አኖራቸው። አባታችን አቡነ ገብረ መንፈስ ቅዱስም እነዚያን አረጋውያን እናንተ ከወዴት ናችሁ አላቸው። መዓዛችሁ ልብ ይመስጣል አላቸው። እጅግም ደስ ያሰኛል አላቸው። እነርሱ ግን ተነስተው ቆሙ። 1 ሲሆኑ 3፣ 3 ሲሆኑ 1 መሆናቸውን ገለጡለት። የአባቶቻችን አለቃ ቅዱስ አብርሃም እንደተመለከተ ሁሉ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስም የሥላሴን አንድነትና ሦስትነት በዚህ መልኩ ተመለከቱ። ያን ጊዜም የእግዚአብሔርን የጌትነቱን ክብር አየ። የኛ አረጋውያን ፊታቸው ተንቦገቦገ። ከፀሐይ ከመብረቅ ብልጭታም 7 እጅ በራ። አባታችን በሚስጥራት ጎርፍ የተዋጠ ሆኖ ፈራ፣ ተንቀጠቀጠ፣ በምድር ላይም ወደቀ። ሕልምንም የሚያልም መሰለው። ከዚያም ጌታችን አባታችንን አነቃውና 100 ዓመት ያህል ስጋህን ሲነድፉህ አጥንቶችህን ሲፍቁህ የኖሩትን አጋንንትን ታጠፋቸው ዘንድ ወደ ዝቋላ ተራራ ውጣ አለው።
አስተውሉ። ወደ ዝቋላ ተራራው ጣለው። እኔ እንደወሰድኩህ ባለማወቃቸው በባህር ውስጥ አለ በማለት በትዕቢት ላይ ናቸውና 7ቱ ሊቃነ መላእክትም ይረዱሃል፣ መባረክትም በፊት በኋላ ሆነው ይከተሉሃል። ሂድና ሲነድፉ የነበሩትን በባህር ውስጥ 100 ዓመት ሙሉ ስትጸልይ አስተውሉ፣ ስትጸልይ አጥንትህን ሲፍቁህ የነበሩትን ስጋህን ሲነድፉ የነበሩትን ትበቀላቸው ዘንድ ወደ ዝቋላ ተራራ ውጣ አለው። ያን ጊዜ አባታችን ገብረ መንፈስ ቅዱስ በመብረቅ ላይ ተጭኖ በረረ። እነዚያ አጋንንት ወዳሉበት ወረደ። ደመናትም ከበቧቸው። መላእክት በእሳት ሰይፍ መተሯቸው፣ በመብረቅም ማጨዷቸው። አመድ ሆነው በነፋስ በተኗቸው። አስተውሉ። የእነዚያ አጋንንት ቁጥራቸው 700,000 እልፍ ከ1 ሺህ ነበረ። ከዚህ በኋላ ጌታ ክርስቶስን የካዱ ወዳሉበት ወደ ምዕራብ አገር ወሰደው። ነገስታቱና መሳፍንቱ መኳንንቱም በሚወጡበትና በሚገቡበት ጎዳና ላይ አቆመው። ጌታችን በዚች ጎዳና ብዙ መከራ ያገኝሃል፣ ግን በርታ ታገስ ብሎ በዚያ ተወው ማለት ነው። በዚያን ጊዜ የአረብ ንጉሥ ጣዖታቱን አስይዞ መኳንንቱን ሰራዊቱን አስከትሎ በዚያች ጎዳና ላይ መጣ። አባታችን አቡነ ገብረ መንፈስ ቅዱስን በጎዳና ውስጥ በተገናኙ ጊዜ ጣዖታቱ ወድቀው ተሰባበሩ። ንጉሡም አባታችንን ባየው ጊዜ አንተ ጸጉር ለባሽ ምንድነህ? ሰው ነህን? ብሎ ጠየቀው። አስተውሉ። አባታችንም በዚህ ጊዜ አዎን ክብር ያለኝ ሰው ነኝ፣ የኢየሱስ ክርስቶስ ባሪያ የሆንኩ ሰው ነኝ ለከሃዲው ንጉሥ እንዲህ ሲል መለሰለት። አስተውሉ። ንጉሡም ዳግመኛ አባታችንን በዚያ አይሁድ በሰቀሉት ታምናለህን? ብሎ ጠየቀው። አባታችን አቡነ ገብረ መንፈስ ቅዱስ በሰው ፊት አምንበታለሁ፣ ስለ እኔ በተሰቀለው አላፍርበትም፣ ስለ እኔ ብቻ የተሰቀለ አይደለም፣ ስለ አንተና ከአንተ ጋር ስላሉትም ነው እንጂ የተሰቀለው። ንጉሥ ሆይ የዘላለም ሕይወትን ታገኛላችሁ፣ እመኑበት እያለ ንጉሡን ይሞግተው፣ ይመክረው፣ ይገስጸው ጀመረ። ንጉሡም ይህንን ነገር በሰማ ጊዜ ተቆጣ። ሰራዊቱንም ጠርቶ በፍጥነት እሳትን አንድዱ፣ ለተሰቀለው ለናዝሬቱ ሰው ባሪያው ነኝ የሚለውን ጸጉር ለባሽ ወስዳችሁ ጨምሩት። የእሳት ነበልባል በረጅም ዛፍ መጠን ከፍ ከፍ እስከሚል ድረስ አነደዱ። አንድዱ እንደተባሉ አነደዱ። አባታችን ግን ንጉሡና ሰራዊቱ ሁሉ እያዩት በፈቃዱ አልፎ ወደ እሳቱ ገባ። እነሱ እሳቱን አንድደው ወታደሮች ይዘውት ሊከቱት ነበር አሰባቸው። ገና እሳቱ እየነደደ ሳለ አባታችን በፈቃዱ ወደ እሳቱ ገባ። እሳቱም እንደ ወንዝ ውሃ ሆነ። ሰራዊቱም እጅግ አደነቁ። እኩሌቶቹ የክብር ባለቤት በሆነ በጌታችን በኢየሱስ ክርስቶስ አመኑ። ንጉሡም ሲያደንቁ ባየ ጊዜ ፈጽሞ ተቆጣ። ለ77 አርበኞቹ አስተውሉ፣ ከ77 አርበኞቹ ጋር በቁጣ ተነስቶ ያደነቁትንና ያመኑትን አንገት። ከዚህ በኋላ ታዲያ የአባታችንን አንገት ሊቆርጡ አስተውሉ፣ የአባታችንን አንገት ሊቆርጥ ሰይፉን መዞ ተወርውሮ ሄደ። ያን ጊዜ ከመብረቅና ከነጎድጓድ ጋር ታላቅ ንውጽውጽታ ሆነ። ንጉሡንም ከነሰራዊቱ አጠፋቸው። ከሃዲው ንጉሥ ከእርሱ ጋር የሞቱ ቁጥራቸው 4,000 እልፍ ሆነ። ከከሃዲው ንጉሥ ጋር የሞቱት አስተውሉ። ጌታችንም አባታችን ገብረ መንፈስ ቅዱስን ጠላቶችህንና የኔን ጠላቶች አጠፋውልህ አለው። አባታችን ግን በመብረቅ የሞቱትን ሬሳቸውን ነፍሳቸውንም ያስተውሉ መላእክተ ጽልመት ወደ ስቃይ ሲወስዷቸው ባየ ጊዜ መድኃኒታችንን እነዚህን ስሁታን እነዚህን ስህተተኞች ሰው ስሁት ነውና ከዳተኛ ነውና አቤቱ አንተ ግን መሐሪ ይቅር ባይ ታጋሽም ነህ፣ ስለዚህ እነዚህን ማርልኝ እያለ ሲማጸን ጌታችን ከእርሱ ተሰወረ። አባታችን ገብረ መንፈስ ቅዱስም ከዚያ ሄዶ ታላቅ ገደል አገኘ። እግሮቹንም በገመድ አስሮ በገደል ውስጥ ተዘግዝቆ ተሰቀለ። ራሱን ሰቀለ። ሰይጣንም መጥቶ ያችን ገመድ ቆረጣት፣ ወደ ታችም ተወርውሮ ወረደ። ቅዱስ ሚካኤልም ቀድሞ አባታችንን ያዘው፣ በእግርህ ላቁመ ወይንም ደግሞ በራስህ አለው። በራሴ እቆም ዘንድ ተወኝ አለው። በዚህ ጊዜ ቅዱስ ሚካኤል በራሱ ይቆም ዘንድ ትቶት ሄደ።
በዚያም በራሱ ቆሞ በጥርሶቹ ድንጋይ ነክሶ እስከ 30 ዓመት ኖረ። አንጀቱና ናላው ሁሉ እየፈሰሰ አልቆ መላ አካሉ እንደ እንጨት ቅርፊት እስከሚሆን ድረስ እነዛ ከንጉሱ ጋር በመብረቅ ተመተው መላእክተ ጽልመት ወደ ስቃይ ሲወስዷቸው የተመለከተውን እነዛ ነፍሳት እንዲምርለት እንዲሆሎ 30 ዓመት ኖረ። አስተውሉ። ከ30 ዓመት በኋላ መድኃኒታችን ኢየሱስ ክርስቶስ አባታችንን ገብረ መንፈስ ቅዱስ እያለ 3 ጊዜ ጠራው። እርሱም እነሆኝ ጌታዬ አለ። ጌታችንም እነዚያን ከሃዲዎች ምሬልሃለሁ፣ ከዚህ ተነሳ አለው። ያን ጊዜ የነከሰውን ድንጋይ ትቶ ተነሳ። ጥርሱን ተነቅሎ በድንጋዩ ላይ ተተክሎ ቀረ። ክንፎች ተሰጥተውት እየበረረ ጻድቁ አባታችን አቡነ መንፈስ ቅዱስ ከእግዚአብሔር ፊት ደረሰ። ጌታውንም ከማርክልኝ አለ። ከስጋቸው ጋር ተነስተው በመጠመቅ ክርስቲያኖች ይሁኑ ብሎ ለመነው። በዚህ ጊዜ መድኃኒታችን በሽተኞችን ልትፈውስ ሙታንን ልታስነሳ ስልጣን ሰጥቻለሁ። አሁንም ወደ ተገደሉት ሄደ በመስቀል ምልክት በላያቸው ላይ አማትብ፣ ሕይወት መድኃኒት በሆነ ስሜም አስነሳቸው አለው። ያን ጊዜ በድኖቻቸው ወዳሉበት ሄዶ አስነሳቸው። አጥምቆም ክርስቲያን አደረጋቸው። ክርስቲያን ካደረጋቸው በኋላ ከእርሳቸው ሄደ። አስተውሉ። ከዚህ ዓለም የሚለይበት ቀን በደረሰ ጊዜ ታዲያ እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጠለት። ከተገለጠለት በኋላ ለእርሱ ብቻ ሳይሆን ከሱ በኋላ ለምንመጣ ለኛ ለትውልዱ ሁሉ የሚሆን ቃል ኪዳንን ሰጠው። ምን የሚል ቃል ኪዳን? ስሙን ለሚጠራና መታሰቢያውን ለሚያደርግ እስከ 15 ትውልድ ድረስ የምህረት ቃል ኪዳንን ሰጠው። አስተውል እግዚአብሔር ቤተሰቦች፣ ይህንን ቃል ኪዳን ከሰጠው በኋላ የዕድሜውም ዘመናት 562 ዓመት ነበረ። በ562 ዓመት በዛሬዋ ዕለት መጋቢት 5 ቀን በሰላም በፍቅር አረፈ። ጌታችንም ነፍሱን ተቀበለ። መላእክትና ቅዱሳን ሁሉ በምስጋና አሳረጓት። በእውነት የጸሎቱ ኃይል ሁላችንንም የክርስቲያን ወገኖች ይጠብቀን። ይህንን ታሪክ የት ነው የምናገኘው ካልን ደግሞ መጽሐፈ ስንክሳር መጋቢት 5 ቀን ላይ እናገኛለን ማለት ነው። ስለዚህ ዛሬ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን ዓመታዊ ክብረ በዓል ስናከብር ስለምንድን ነው የምናከብረው ስንል ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በዛሬው ዕለት ያረፉበት ዕለት ስለሆነ ነው። አስተውሉ፣ ዕለት ስለሆነ ነው። ስለዚህ ይህንን ክብረ በዓል እኛ አውቀን እንደምናከብር ሁሉ ሌሎችም አውቀው ያከብሩ ዘንድ የሰማነውን ማሰማት ያወቅነውን ማሳወቅ መንፈሳዊ ግዴታችን ነው። ምክንያቱም እኛ የተማርነውን አስተምረን ቢሆን ኖሮ እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙዎቻችን ወንድሞቻችን እየሳቱ ነው ያሉትና እየሳቱትን ለመመለስ ያሉትን ለማጽናት አሁን ላይ የተማርነውንም ወደፊትም የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህ ደግሞ መንፈሳዊ ግዴታችን ነው። ምክንያቱም ይህንን ክብረ በዓል ስናከብር ሰው ስላከበረ የሚያከብሩ አሉ፣ ሰው ነጠላ ስላደረገ የሚያደርጉ አሉ፣ ሰው ቤተ ክርስቲያን ስለሄደ የሚሄዱ አሉ። ያ ሳይሆን ግን ሁላችንም ክብረ በዓሉ ስለምን እንደሚከበር የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል ለማክበር ወደ የአድባራቱ ስንሄድ ለምን እንደምናከብር አውቀን መሄድ ይኖርብናል። እንዲሁም ደግሞ ከጓደኞቻችን ጋርም ስንሄድ ሌሎች ዓለማዊ ወሬዎችን ሐሜትን እያማን ኃጢአት ከምንሰራ ይልቅ ያላወቁትን ብናሳውቅ ከጓደኞቻችን ጋር ስንሄድ ዛሬ ስለምንድነው ጻድቁ አባታችን የሚከብሩት ለምንድነው እያለን እየተማማርን ብንሄድ በእውነት በረከት ነው። አክብረን ስንመለስም ቢሆን እግዚአብሔር አምላክ ሳይፈቅድልን ቀርቶ ደግሞ በየቤታችን በየሥራ ሁኔታ ላይ የምናሳልፍ ሰዎችም ካልን ደግሞ ዛሬ ስለምንድነው የሚከበሩት እያለን ባለንበት ቦታ ሆነን ብንማማር በእውነት በረከት ረድኤት እናገኛለን። ሌሎች የማይገቡ አልባልታ ወሬዎችን ሐሜትን እያማን ኃጢአትን ከምንሰራ ይልቅ ማለት ነው። ስለዚህ ሰው ስላደረገ ማድረግ በዘልማድ የምንመላለሰው ነገር ይብቃን። የምናደርጋትን እያንዳንዲቷን ነገር ለምን እንደምናደርግ አውቀን ልናደርግ ያስፈልጋል። ስለዚህ ክብረ በዓሉ ስለምን እንደሚከበር አውቀን ሁላችንም ልናከብር ያስፈልጋልና ይህንን የምናደርገው ታዲያ እኛ የተማርን ይህን የሰማን ሁላችን ላልሰሙት ወንድሞቻችን ስናሰማ ከቻለን ራሳችን እናስተምር፣ ካልቻለን ደግሞ ይህንኑ አስተምሮ እያወረድን በየልዩ ልዩ ሶሻል ሚዲያዎች ላይ እያደረግን ሁሉም እንዲሰሙ አውቀው እንዲያከብሩ ልናደርግ ያስፈልጋል ማለት ነው።
ይህን እንድናደርግ ደግሞ እርሱ አምላካችን ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል ላይ የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርናቸውም ከዚህ በኋላ የምንማማራቸው መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ይደርሷችኋል። ይህንን ካላደረጋችሁ ደግሞ ዛሬ እንደ አጋጣሚ እናስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። የሰማነውን በዝነ ልቦናችን ያሳድርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።